አለማየሁን ልናገኘው ነው ሲባል ኦ ማይ ጋድ እኔም እዛ መገኘት አለብኝ አላሉ ሰዎች ያሉ። ምን ያህል ብራንድ ማይሌጁ እንዳደገ ነው የሚያሳየን። እውቅናን በአግባቡ ማኔጅ ማድረግ የሚችል ሰው ያየሁት እኔ አሌክስ ነው። አንድ ቀን መንገድ ላይ ይዤው አውቃለሁኝ ከባለቤቱ ጋር አንድ ቦታ ፒያሳ አካባቢ ዞር ዞር ሲሉ አየሁትና እጁን አፈፍ አድርጌ ያዝኩት። አድናቆቴ ብዙ ስለሆነ ሰላም ሳልለው እንዲሄድ ስላልፈለግኩ ይዤ አናግሬው አውቃለሁና እዛኛው ላይ ተከፍሎን ስንሰራ እዚህኛው ላይ ግን ከፍዬ ነው የምሰራው። ኤስኦኤስ ህጻናት መንደሮች በኢትዮጵያ በ1967 ዓ.ም የተቋቋመ በልጆችና ወጣቶች እንዲሁም በቤተሰቦቻቸውና ማህበረሰብ ላይ ትኩረት አድርጎ የሚሰራ የማህበረሰብ ልማት ድርጅት ነው። ኤስኦኤስ ህጻናት መንደሮች የዓለም አቀፉ የኤስኦኤስ ህጻናት መንደሮች ፌዴሬሽን አባል ሲሆን በዋናነት ትኩረት አድርጎ የሚሰራው የቤተሰብ ጥበቃና እንክብካቤ ያጡ ህጻናትና ለተመሳሳይ ጣፋንታ ከፍተኛ ተጋላጭነት ያላቸው ህጻናትን የማገዝ ስራ ላይ ነው። ድርጅታችን እንግዲህ ስራ በኢትዮጵያ ስራ የጀመረው በመቀሌ ከተማ ነው። በመቀሌ ከተማ የጀመረው ስራ በአሁኑ ሰዓት ተስፋፍቶ ከ3 ክልሎች በስተቀር በሁሉም ክልሎች ውስጥ ስራ እየሰራ ይገኛል። እንግዲህ አፋር፣ ቤኒሻንጉል ጉሙዝ እና ጋምቤላ ውስጥ ብቻ ነው የሌለ ነው። በሌሎች ክልሎች ላይ በሙሉ ስራ እየሰራ እንገኛለን። በዚህ ስራችን ላለፉት 51 ዓመታት ከ8 ሚሊዮን በላይ ህጻናትና ወጣቶችን መድረስ ችለናል። ዛሬ ከተወደደ ወንድማችን አርቲስት አለማየሁ ጋር ስትራቴጂክ የሆነ አግሪመንት የምንገባበት ቀን እንደሆነ ልናበስር ነው በዚህ እንድትሰባሰቡ ያደረግናችሁ። 2 ፐርፐዞች አሉን። አንደኛ ይሄንን በይፋ ማሳወቅ፣ ኤስኦኤስ ህጻናት መንደሮችና አርቲስት አለማየሁ በዚህ ምግባረ ሰናይ የሆነ ትስስር ውስጥ እንደገባን በይፋ ማብሰር እንፈልጋለን። ሁለተኛ ደግሞ እሱም እዚህ ባለበት እሱን አፖይንት ካደረግን በኋላ ኤስኦኤስ ህጻናት መንደሮች ለአመታት ይዞት የመጣውን ያን የተቀደሰ ቪዥን እንደገና ሪአፈርም ማድረግ እንፈልጋለን። በጣም ለተቀደሰ ከሱ ለሚበልጥ የሱ ብራንድ ማይሌጁ ፐርሰናል ብራንዱ በጣም ማይሌጁ ትልቅ አለማየሁ ሁላችንም እናውቃለን። በየቤታችን በቃ አለማየሁን ልናገኘው ነው ሲባል በቃ ኦ ማይ ጋድ እኔም እዛ መገኘት አለብኝ አላሉ ሰዎች ያሉ። ምን ያህል ብራንድ ማይሌጁ እንዳደገ ነው የሚያሳየን። ግን ዛሬ ከሱ የሚበልጥ ትልቅ ኮዝ አለ። የልጆች ኮዝ፣ በተለያየ ችግር ውስጥ ያሉ ልጆች፣ ወጣቶች፣ ቤተሰቦችና ማህበረሰብ የነሱ ጉዳይ፣ ይህንን ጉዳይ አደራ ልናስረክበው ነው ዛሬ እዚህ የጠራ ነው አለማየሁ። ይህንን ኃላፊነት ለመስጠት ሰዎችን ሪክሩት ስናረግ ስንመለመል በጣም ብዙ ሰዎችን እንደመለመልን ቅድም ተነግሯል። በጣም በጥንቃቄ ይህንን ነገር እንዳደረግን፣ በጣም ሌንግዚ የሆነ ፕሮሰስ እንደነበረው፣ ረጅም ጊዜ የወሰደ ፕሮሰስ እንደነበረ ተነግሯል። በዛ መካከል ነጥሮ የወጣ አለማየሁና አለማየሁ ብቻ ነው እና አለማየሁን እንኳን ደስ ያለህ ብለን ሁላችንም አንዴ እንድናጨበጭብ ጠይቃለሁ። እኛ ልጆች እናሳድጋለን እንላለን ብዙ ጊዜ። ነገር ግን ዛሬ መናገር የምፈልገው እኛ ልጆች አይደለም የምናሳድገው፣ እኛ ትውልድ ነው የምናሳድገው እውነት ለመናገር እና አሁን ከኛ ጋር የጣመርከው ትውልድን ለማሳደግ እንደሆነ ላስታውስህ እፈልጋለሁ። ትውልድ በጋራ እናሳድጋለን። አገር የሚረከቡ ልጆችን በጋራ እናሳድጋለን። ለዚህ ለተቀደሰ ዓላማ አብረህ ልትቆም ስለመጣ እጅግ በጣም እናመሰግናለን። እግዚአብሔር ኤስኦኤስን ስራ ይባርክ፣ ቤተሰብህን ይባርክ፣ አጋሮቻችንን በሙሉ ይባርክ፣ የምንወዳትን ሀገራችንን ይባርክ። አመሰግናለሁ። እኔ 40ኛ ዓመቱን የሐረር ኤስኦኤስ ሲያከብር በክብር እንግድነት ተጠርቼ በዓሉን ስናከብር መንደሩን የመጎብኘት አጋጣሚ በጣም ገጥሞኛልና እጅግ የተደነቁበት ቤተሰብ እንዴት እንደተመሰረተ ከተለያዩ አካባቢ ከተለያየ የህይወት ዳራ መጥተው ግን አንድ ላይ ሆነው የሚኖሩበትን መንደር አይቻለሁ። በዛ ላይ ደግሞ ከኔ ጋር ይበልጥ የሚያስተሳስረው ፊደል የቆጠርኩበት
ትምህርት ቤት እንግዲህ አሁን እንደ ኬጂ እንደሚባለው ማለት ነው። እሱ የኤስኦኤስ ህፃናት ሀረር መንደር አንዱ አካል ሆኖ ወላጆች ልጆቻቸውን እዛ እንዲተዉ እዛ እንዲያስተምሩ እና ስራቸው ላይ ቤተሰባቸው ላይ ትኩረት አድርገው ኑሯቸውን እንዲመሩ ማመቻቸት ደረጃ ደርሶ ሳየው የበለጠ ኤስኦኤስ ከኔ ጋር በጣም ቅርበት ያለው ሆኖ አግኝቼዋለሁ። እንግዲህ የህፃናትን ጥበቃ፣ ቤተሰቦችን የማገዝ፣ ትውልድን የመቅረጽ ትልቅ ኃላፊነት ያለበት ነው። ምርጫው እንግዲህ ከዚህ በላይ ወዴትም ሊሄድ አይችልም ብዬ አስባለሁ። እኔም እንግዲህ ከህዝብ ያገኘሁትን ፍቅርና አክብሮት ለዚሁ ዋና ተግባር መጠቀም እፈልጋለሁ። ይሄ ለእኔ ትልቅ እድል ነው። የተሰራ ነው በቤተሰብ ብቻ አይደለም። ሰፈር ነው ያሳደገን፣ አገር ነው ያሳደገን፣ ጎረቤት ነው ያሳደገን። ይሄንን ነው መክፈል ያለብን፣ ዕዳ አለብን እና አቶ ሳህለ ማርያም የሰጠህኝን የተናገርከው ነገር ሁሉ እንዳለ በጣም ልቤን ነክቶታል። እንደ ስጦታ ሳይሆን እንደ እድል ነው እኔ የምወስደው። ይህንን እድል ከኔ ጋር እንዳገናኛችሁት አድርጌ ነው። ምክንያቱም ይህንን መወጣት የምችለው ከእንዲህ ያለ ትልቅ ድርጅት እንደውም ብዙ ያልተነገረለት የቆይታውን ያህል ድምፁን አጥፍቶ ነው ብዙ ስራ እየሰራ ያለው። የሚያውቅ ሰው ነው፣ ቀርቦ ያየው ሰው ብቻ ነው የሚያውቀው እንጂ ይሄ መገለጥ አለበት ብዬ አስባለሁ። ለብዙዎች መድረስ አለበት። ብዙ አቅም፣ ድጋፍ ይፈልጋል። ያለኝን እንግዲህ እግዚአብሔር የሰጠኝን ጸጋ ተጠቅሜ የአቅሜን አድርጋለሁ። ለዚህ ደግሞ እግዚአብሔር ይርዳኝ ነው የምለው። አብረን ብዙ ስራዎችን እንሰራለን። ይህንን መልእክት የሚደርሳችሁ ሁሉ ኤስኦኤስ የህፃናት መንደሮች በኢትዮጵያ ከዚህ በኋላ ከኔ ጋር የተያያዘ መሆኑን ማስታወቅ እፈልጋለሁ። በየሄድኩበት እድሉን ባገኘሁበት ሁሉ አንደበት መሆን አለብኝ። ለእነኛ ህፃናት፣ ለእነኛ ድጋፍ ለሚፈልጉ ቤተሰቦች ትንሽ እርዳታን ብቻ አግኝተው ነገ እኛ የደረስንበት ከዛም በላይ ደርሰው ሀገራችንን የሚለውጡ እነሱ ተስፋዎቻችን ናቸውና ለነሱ ይህን እድል ስላገኘው እኔ ደስተኛ ነኝ፣ ባለዕዳ ነኝ። ያለኝን አቅም ችሎታ በመጠቀም የተሰጠኝን ኃላፊነት በአግባቡ ለመወጣት ትልቅ ቁርጠኝነት አለኝ። ለዚህም እግዚአብሔር ይርዳን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። የጀመርነውን ስራ ደግሞ በድል አጠናቀን የምንመሰጋገንበት ጊዜ ሩቅ አይሆንም። አመሰግናለሁ። አሁን ነው እናንተ የሰየማችሁት የሚል ጥያቄ ነው። በጣም አግባብነት ያለው ጥያቄ እንደሆነ መጀመሪያ ማንሳት ፈልጋለሁ። ነገር ግን በዚህ በሶስተኛው ሴክተር ውስጥ ብራንድ አምባሳደር ማለት ጉድዊል አምባሳደር ማለት እንደሆነ በጣም የተገለጠ ነገር ነው። ስለዚህ አሁን አምባሳደራችን የሚወክለው የኤስኦኤስ ህፃናት መንደርን ብራንድ፣ እኛም ያው ቢዝነስ ባንሆንም ሶስተኛው ሴክተር ውስጥ ያለን ቢሆንም ብራንድ አለ። ያንን ብራንድ ሪፕሬዘንት የሚያደርግ ሰው እንደሆነ በበጎ ፈቃድ ያንን ብራንድ ሪፕሬዘንት አድርጎ ወክሎ የሚሰራ ሰው እንደሆነ መግለጽ እፈልጋለሁ። ጉድዊል አምባሳደርም ቢባል ብራንድ አምባሳደርም ቢባል ሁለቱም አንድ አይነት ትርጓሜ እንደሚኖራቸው መግለጽ እፈልጋለሁ። በትክክል የሁለተኛው የቢዝነስ ሴክተር ውስጥ ብራንድ አምባሳደር እንደሚባልም አውቃለሁ። ይሄ የመጀመሪያው ነው። የምትጨምርበት ነገር ካለ በኋላ ትጨምርበታለህ። እንግዲህ በሁለተኛው ጥያቄ በቢዝነስ ዓለም ውስጥ ያለው የብራንድ አምባሳደር እና በእናንተ በኩል ያለው የብራንድ አምባሳደር ልዩነት ምንድን ነው የሚል ጥያቄ መሰለኛል። እንግዲህ በቢዝነስ ዓለም ውስጥ ያለ የብራንድ አምባሳደር
የአንድን ቢዝነስ ብራንድ ሪፕሬዘንት የሚያደርግ ይሆንና ከቢዝነሱ ጋር የቢዝነስ ትስስር ይኖራቸዋል፣ የጥቅም ትስስር ይኖራቸዋል። ይሄኛው ብራንድ አምባሳደር ግን በበጎ ፈቃድ ቅድም እንደገለጽኩት በበጎ ፈቃድ የድርጅቱን ርዕይና ተልእኮ የማራመድ ስራ የሚሰራበት አደራረግ እንደሆነ በዚህ አጋጣሚ መጠቆም ፈልጋለሁ። ምናልባት ምን ሪተርን አለው? ቅድም አለማየሁ በጥሩ ሁኔታ መልሶታል ብዬ አስባለሁ። እሱ ይመልሰዋል። ያለው ሪተርን ምንድን ነው? አለማየሁ በልቡ በጣም እንዲህ አይነት ስራ ላይ የመሳተፍ ፍላጎት እንዳለው ቅድም ገልጾልናል። ከማህበረሰብ ነው የወጣ ነው። ማህበረሰብ አሳድገውናል። አሁን ማህበረሰብ በብዙ ችግሮች ውስጥ ነው ያለው። ስለዚህ ለማህበረሰብ መልሰን መስጠት እንፈልጋለን የሚል ነገር አንስተዋልና ለማህበረሰብ መልሶ ለመስጠት ችግረኛ ልጆችና ቤተሰቦችን ለማገዝ ሁኔታዎችን በእኛ ድርጅት በኩል ተመቻችተው ስላገኛቸው ለሱ ይሄ መልካም አጋጣሚ እንደሆነ መልካም ትልቅ ትርፍ እንደሆነ አስባለሁ እና ይሄ ይመስለኛል ዲፍረንሱ። እናመሰግናለን አቶ ማርያም። የቆይታ ጊዜው ከዛሬ ጀምሮ ለበቃ ዓመታት ይሆናል። ግን ያ አለማየሁ በፊትም አብሮ ስለነበረ ከ2 ዓመት በኋላ ማብረን እንሆናለን። ለሱ ብዙ ባታስቡ ምናልባት መጨረሻ ሪፍሌክት እንዲያደርግ አርቲስት አለማየሁ ጊዜው ልስትና ብራንድ አምባሳደር እያለን እየተከፈለን ነው። ግልጽ ነው። ምንድን ነው የሚያገኘው ምላሽ ማለት ከንግዱ ጋር አብሮ እያደገ እየተከፈለን የሄድ ነው አሰራር ነው። ይሄኛው በበጎ ፈቃድ ነው። እዛኛው ላይ ተከፍሎን ስንሰራ፣ እዚህኛው ላይ ግን ከፍዬ ነው የምሰራው። ይሄንን እድል ነው ያገኘው።